አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንደምን አላችሁ? አልሐምዱሊላህ ከወደኔ በጣም ሰላም። ውድና የተከበራችሁ ቤተሰቦቼ ዛሬ ስለ አንድ አፕሊኬሽን ልነግራችሁ ነው የመጣሁት። ላስተምራችሁ ሳይሆን ላስጠነቅቃችሁ። ብዙዎችን እየረበሸና ብዙዎችን እያስታዘበ ያለ ነገር ትዝብትንም ጭምር ላልተረዱት እናንተ ላይ ይሄ ነገር የደረሰ እንደው ብዙ ጓደኞቻችሁ ብዙ የምትሰሩባቸው ብዙ የሚያውቋችሁ ቅርብ ርቀት ላይ የሚያውቋችሁ ሰዎች እንደዚህ አይነት ሰው ናችሁ ወይ ብለው እስከ መገመት አልሆነ ነገር ስለእናንተ እስከ ማውራት የሚያደርስ ነገር ነው። እሱም ምንድነው? ቴሌግራም አዲስ ነገር መጥቷል። በጣም በጣም ጥንቃቄ እንድታረጉ ያስፈልጋል። ቴሌግራም ይዞ የመጣው ምንድነው? ቴሌግራም ላይ እንግዲህ የታወቀ ነው። የተለያየ ግሩፕ አለ። ብዙ የምንማማርበት ነገር አለ። ዩቲዩብም እዛው እንጨፍርበታለን። ትምህርትም እዛ እንወስድበታለን። እዛ መወያያ መንደራችን ነው። ብዙ ነገር አለ። ያኔ ዋትስአፕ እና ቴሌግራም ሶሻል ሚዲያ ቢሆኑም ገመናን እንደዚህ አውጪ አይደሉም። እንደ ቲክቶክ እና እንደ ፌስቡክ እንደ ዩቲዩብ ገመናን አደባባይ አውጪ አይደሉም ማለት ነው። እና ስለዚህ ይሄ እነዚህ ሁለት አፕሊኬሽኖች ብዙ ጊዜ ሰው ሲረብሹ እናያለን። በውስጥ በጣም ረባሾች፣ በጣም ባለጌዎች፣ ማንነታቸው የማይታወቅ ሰዎች እኛ መቆጣጠር እንዳንችል አድርገው እንግዲህ በትምህርት ስለሚበልጡን ሲስተሙን እንዴት እንደሚጠቀሙት እነሱ ናቸው የሚያውቁት። ብሎክ እንኳን ቢደረጉ መቆም በማይችሉበት ሁኔታ ነው መጥተው የሚገቡት ስልካችን ላይ። ብዙውን ጊዜ እኛ የምንሸወደው የተለያየ ግሩፕ ሲመጣልን ወዲያው የምንቀበለው ስለማናነብ ነው። ማንበብ ቅድሚያ መሰጠት ያለበት ጉዳይ ነው። ካነበብን በኋላ የትኛውም ግሩፕ ይሁን የትኛውም ደግሞ ግለሰብም ይሁን አንብበን ፕሮፋይሉን አይተን ስማቸውን እያየን እንደገና ሳንቀላቀል ፕሮፋይላቸው ውስጥ ገብተን ማጣራት እንደነዚህ አይነት ነገሮች ግድ ይላሉ። ለምን? አንዴ ከተቀበልናቸው በኋላ ጓደኝነት ሲጠይቁ ወይም ደግሞ የተለያየ መልእክት ሲያመጡ ከተቀበልናቸው በኋላ እነሱን ማስወገድ ስለሚከብድ እንዳይታገድ አድርገው ስለሆነ የሚመጡብን ብሎክ ማድረግ እስከማይቻል ድረስ ጓደኞቼ እንደዚህ አይነት ነገር ገጠማቸው። ምን ያርጉት? እነሱ የሚሰሩባቸው አረቦች የተለያየ ጓደኞች እናንተ ምን አይነት ሰው ናችሁ? እንዲህ አይነት ቆሻሻ ነገር እንዴት ታያላችሁ? እንዴትስ ሼር ታደርጋላችሁ? በእንትናችሁ ላይ በሚዲያችሁ ላይ ወይም ደግሞ በምትጠቀሙት አፕሊኬሽን ላይ እኔ ሰውን ለማስረዳት ትንሽ ከባድ ነው። የደረሰበት ብቻ ነው የሚረዳችሁ። ስለዚህ ቴሌግራም በጣም 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 እያመጣው ያለው ነገር ከባድ ነው። ምንም አይነት ግሩፕ መጣ መጀመሪያ አንብቡት። አስፈላጊ ነው ወይስ አይደለም? እና የትኛውንም አይነት መልእክት ከመቀበላችን በፊት ማየትና ማንበብ ቼክ ማድረግ ግዴታ ነው። ብዙውን ጊዜ እናንተ ሴቶችን አላውቅም፣ እኛ ወንዶች የምንታለለው ቴሌግራም ላይ እንትን ስለሚበዛ ይሄ ነፃ ኢንተርኔት እያሉ
ብዙውን ጊዜ እንደዚህ ስለሚሸውዱ እኛን ወንዶች የሚያታልለን ያችን ፍለጋ ነው። የኢንተርኔት ነገር ታውቃላችሁ ምን ያህል አድካሚ እንደሆነ። እሷን ፍለጋ የትኛውም ግሩፕ ሲመጣ በተለይ ይሄ ምንድነው የሚባለው? እና ቤተሰቦቼ በተለይ ሊንክን ጠቀስ ከሆነ ሊንክን ነክ ነገር ከተላከልን አለጡል የምናስበው እንትን ነው ማለት ነው። ነፃ ኢንተርኔት ያለምንም ጥርጥር እንቀበላለን። ወዲያው ነው የምንቀበለው እንትኑ ሊንኩን ከተቀበልና ከገባን በኋላ ቆሻሻ ነገር ከሆነ መውጣቱ ለኛ አደጋ ነው። እኔ እንዴት እያደረጉ እንደሚልኩት አላቅም። ማስወገድ እንዴት እንደሚያቅተን ምክንያታቸው አላቅም። ብዙ ሰዎች የተለያየ ሊንክ ብሎክ ማድረግ እንችላለን። የነዚህ ግን ትልቅ ሙስባ ነው። በመጨረሻም ቻናሉን ይሄን ምንድነው አፕሊኬሽኑን መደለት እዛ ደረጃ ድረስ ደልተው እንኳን እነሱ ደልተው እንኳን እሱ እየሰራ ነው። መራ እየሰራ ነው። እናንተ ያልተቀበላችሁ ሰዎች ወደ እናንተ ሲመጣ ኦኬ ያላላችሁ ጓደኞቻችሁ ደግሞ ተቀብለው ከሆነ በእነሱ በኩል ሲመጣ እነሱን ብሎክ ማድረግ ትችላላችሁ። እናንተ ግን ሊንኩን ከተቀበላችሁ አበቃ። አፕሊኬሽኑን ብትደልቱትም አይደለትም። ስለዚህ ይሄንን ነገር በጣም ጥንቃቄ አድርጉ። ሶሻል ሚዲያ ላይ ብዙውን ጊዜ እይታ እንጂ እውነት እዛ አይደለም ያለው። ሶሻል ሚዲያ ላይ ውሸት የበዛበት መንደር የትኛው ነው የትኛው ነው አስተማሪ የትኛው ነው አጭበርባሪ መለየት ያቃተን ቦታ ቢኖር ሶሻል ሚዲያ ነው። ስለዚህ ከባድ የሆነ ጥንቃቄ ያስፈልጋል። ብዙዎቹን በዋትስአፕ እና በተለይ እነዚህ ሁለቱ ዋትስአፕ ይሄ ምንድነው የሚባለው ቴሌግራም ብዙዎቹን በውስጥ እየበላ ነው ያለው። ያው እየታጠቡ ሳይለንት እየሆኑ ነው እንጂ ብዙዎቹ ወጥተው ቢያለቃቅሱ የሚያገኙት ነገር የለም። እነዛ ሰዎች አድራሻቸው አይታወቅም፣ ማንነታቸው አይታወቅም። ስለሆነ እባካችሁ ተጠንቀቁ። የሆነ ሊንክ ሲላክላችሁ ከመቀበላችሁ በፊት አንብቡት፣ ቼክ አድርጉት። ምን አይነት ሊንክ ነው? ምንድነው ሼር እየተደረገበት ያለው? መመልከት ግድ ነው። የሆኑ ሰዎች የተደራጁ ግሩፖች እኛ እንዲህ ረዳት ነን፣ እንዲህ ሰሪ ነን፣ እንዲህ አጥኑ ገብታችሁ በቃ ስላወሩና ብቻ የሆነ ነገር ርካሽ ወይም ደግሞ እኛን የሚጠቅም ነገር ስለተለቀቀ ብቻ ዘለን የምንገባበት ነገር ዋጋ እያስከፈለን ያለው ብዙዎቹን። ውድና የተከበራችሁ ቤተሰቦቼ የዛሬው መልእክቴ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ ይሁንላችሁ።